አላህ የመሐሪነቱ ትልቁ በቃ በጣም ልብህ ላይ የሚቀመጠው ቤተሰቦቻችን ቢያዩት ልጆቻችን አይደሉም ብሎ የሚክዱበትን በየጓደኞቻችን የቲክቶክ የቴሌግራም ወይ በኢንስታግራም አካውንት ኢንቦክስ ቪዲዮ ቢላክላቸው ቪዲዮ ተደርጎ በፍላሽ በየስክሪኑ አደባባይ ቢከፈት ጓደኞቻችን የሚሸሹንን ከአገር እንደው በቃ በጣም ሰዎች ጋር በጣም ልንጠላበት ልንዋረድበት የምንችለውን ወንጀል እሱን ወንጀል ነው አላህ ሰትሮልን ያለው። ከዚህ ኤፒሶድ አኒስ ቅድም ሲያወራ እንዳለው የተለያየ ሴክተር ላይ ስለምንሰራ ለመፈራረድ በጣም ምቹ በጣምና ቀላል ሆነልን። አላህ ዘንድ ግን አልአስል እንዴት ወንጀል ትሰራለህ አይደለም፣ እንዴት አንተ ይሄንን ወንጀል ትሰራለህ አይደለም፣ አላህን የመሰለ መሐሪ ጌታ ኖሮ እንዴት አልተመለስክም ነው ጥያቄው እንጂ ይሄን እንዴት ሰርክ እንዴት ዋሸ እንዴት ተገናኘ ምናምን አይደለም። ያ አይደለም እንዴት ግን አላህ ዘንድ አልተመለሳችሁም ተብለን ነው አላህ ዘንድ የምንጠይቀው። ስለዚህ ይውላችሁ ወንጀሎቻችሁ ትላንትናችሁን እያያችሁ ዛሬ ላይ አላህ ዘንድ የተሻለ ሰው ለመሆን ከአላህ ጋር በጣም አሪፍ ግንኙነት ለማድረግ ትላንታችሁ ይዟችሁ ከሆነ ብዙ ሰው እየኖረው ያለው ህይወት ነው። ያ አያግዳችሁ ነው። ትላንታችሁ ከአላህ ጋር ያላችሁን የዛሬውን ግንኙነት አያግዳችሁ። ሁላችንም አላህ ስትሮን ነው እንጂ ትላንታችን የተበላሸ ነው። ዛሬያችንን ግን የተሻለ ለማድረግ ነው እየጣረን ያለ ነው። በዛ ውስጥ ነው እስልምናችሁን የምትኖሩት። በጣም ከዛ ደግሞ እንደዚህ ሆናችሁ ማለት አንዋር ሸክል ኋላ በቃ ይሄ ሆነ አለባበሰ እንደዚህ ሆኖ አሪፍ ሰው ሆነ ምናምን አላህ ዘንድ የተሻልክ ሰው ሆነ መገኘት ትችላለህ። ግዴታ የሆነ ጀለቢያ ለብሰህ ጥምጣም ለብሰህ ምናምን አንገትህን አቀርቅረህ ምናምን ያ አይደለም። በቃ አንተነትህን ተሰጥቶ የተለያየ ቀለም አድርገህ አንተነትህን ተሰጥቶ አኒስነትህን ይዘህ አላህ ዘንድ የተሻልክ ሰው መሆን ትችላለህ። ገባህ አባባል? በቃ ከጓደኞች ጋር ቺል እያደረክ ምንም ሳትቀይር። ለዚህ ነው አላህ Subhanahu Wa Ta'ala ወደ ቀልቦቻችሁ ነው የሚመለከተው። አላህ ገባ ያቺን ቀልብ ብቻ ለማስተካከል ሞክር ነው። ብዙ ይሄን ስለ አላህ ከተወራ ኢምራን እዚህ ጋር ቁጭ ብሎ ምን ብሎ ነበር? እናንተ እንትፈርዱበት እናንተ ያልሰራችሁት ወንጀል ስለሆነ ነው ለመፍረድ በጣም ቀላል ነው። ኢምራን ለማንኛውም ባለህበት ሰራ እንግዶም ግን በጣም ዝማስ ከዛ ሊሄድ እኮ ነው። ከዛ ግን ወደሱ እንመለስና ከእንትን በኋላ አወሊያ ላይና አወሊያ እንቅስቃሴው እንዴት ነበር እስኪ ንገሩ። አወሊያ እኔ ወላሂ 10ኛ ክፍል ነበር የገባሁት በዛ ሰዓት እና እንትን ላይ ነው ማየው ካውንስል ነበር አይደል? እና 10ኛ ክፍል እኔ እንትን ስለ መድረክም ትመራ ነበር መሰለኝ። መድረክ ትመራ ነው? መድረክ ይመራል። እንደውም እንደዚህ ነበር እንዴ በዛ ሰዓት? የና አውቂ የና አንዋር ባች ነው። አንድ ሁለት ባች ይቀድማል። እነሱ 12 ነበሩ መሰለኝ እኮ አንድ ሁለት ባች ይቀድማል። አይ ቆይ እሱን እንተውን ምን ሊል እንደሆነ ስለሆነ አይደለም። አይ አወሊያ ነው የተማረው ሲባል አወሊያ ነው የተማርከው አውቂ እኮ የነሱ ባች መስሎት ነው። ኦኬ አይ አይደለም። ብዙ ሰው በዚህ ይሸወዳል። በዚህ ምን በፊት ይሸወዳል። ተራዊህ ስታሰግር ጀምሯል። አረ አይኖርማ 11 አመት አይቲን ኮሮና ላይ መሰለኝ ትንሽ እየወቀለምና መምጣት ይጀምሩ ዘር ነው ኮሮና ቤተሰብ መሰለኝ ወንድሙንም አውቀዋለሁ። እሱም አለ ተቆርጦ ታውቃለህ? አላውቅም። አይ ቲንክ በቃ ልክ ኮሮና ምናምን ሲጀምር እድሜ አሁን 24 ነው። አያ ሃይ ስኩል ላይ ማርሻል አርት የሚያስተምር ወላሂ ላቀህ ይችላልው እርግጠኛ ነኝ። ኦኬ ታውቀው ነበር ነው አንተ? ለሽብር ተግባር ማርሻል አርት ሲያሰለጥን ነበር። ከዚህ ፈልግ እንዲገባሽ እና መድረክ ምናምን ይመራ ነበር። እኔ የዛኔ ሞካሪ ነበርኩ። እሳቸው ነው የሸለሙኝ። ኦኬ እሱ መድረክ ሲመራ በነበረበት ታይም ላይ ነው 10ኛ ክፍል ከጁ ሽልማት ተቀብለሃል። ትልቅ ሸረፍ ነው አንተ እኮ በጣም ለኔ ስም አለ አንዋር አብደላ ተብሎ ተጠርቶ ከዛ የሆነ የሚሸልም ነበር እና ስለ ተርቢያ መሰለኝ ትዝ ይልሃል። እሳቸው ብዙ ፕሮግራም እኮ ያቀርባሉ። ሌላ መድረክ ትመራለህ? ሌላ መድረክ አልመራም። አወለ ነው ብዙ ነገር ጀመርኩት ዳዋ ማድረግም
ልክ አንዱን አመት በጣም ፈነዳሁኝ። አንድ አመት ከግማሽ ምናምን በጣም ፈነዳሁኝ ትምህርት ቤት። ከዛ በኋላም ግን አለ ውስጥ ረብሸኛ ነኝ፣ በጣም አይዞህ በጣም ረብሸኛ ነኝ። ክላስ ምናምን ቅሪቱ አለ። አዎ እኔ እኮ ጓደኞቼ ጋር ምናምን ሲሆን እብድ ነኝ። ኢቨን አንድ አለ ጓደኛዬ ምናምን አሁን እንትን ታዋቂ ነው ምናምን ይለኛል፣ ወይ መኪና ውስጥ እንዲያብረን ይሄድ ምናምን ትንሽ እንትን እላለሁ እስታለሁ። መኪና በጣም ይነዳል። ማውጣው መኪና በጣም ይነዳል። የሆነ ረመዳን የተገናኘ ነው። ትወዳለህ ሀሪስ ማረክ? መኪና ትዝ ሲለኝ አንተና ዩኑስ ናችሁ ትዝ የምትሉኝ። ብዙ ነዳለሁ እንዴ ላኢላሀ ኢላላህ እንትን እላለሁ፣ ዝናናለሁ። ልክ አይደለም እኮ ግን ማለት እችላለሁ። አልሐምዱሊላህ ጎበዝ ነኝ መሰለኝ። ሐቁን ስሰጠው ደስ ይላል። እና እንትን የሆነ ሰው አንዴ አጠገቤ ቁጭ ብሎ መቆም አትወድም ብሎኛል። በቃ ሾላልካለሁ ምናምን የሆነ ሞተር ትነዳ ነበር እንዴ? ሞተር ትንሽ ነድቻለሁ ድሮ። ኦኬ እሱ ነው። አረ መኪና አይ ብዙ እንኳን አይደለሁም እኮ። ነፍስ ግቢ ነፍሱ በረመዳን ነው እኮ ያስጨነቀ። ምናልባት ጾመኛ ስለሆንክ ካውንስል ላይ ነው የምታደርግ? እንዴት ነው ላይክ አንድ አመት ከምናምን ከፈነዳሁኝ በኋላ ያኔም ቢሆን እንትን ትንሽ ነበረኝ። ነሽዳ ሞክር ነበረ። 6ኛ ክፍል ምናምን ሆኜ ትምህርት ቤት ፕሮግራም ምናምን ሲዘጋጅ ነሽድ ነበረ ድሮ። ይሆናል አይደለ? ሁለቱንም አብሬ አስኬድ ነበር ምናምን። ምናልባት ይቅርታ ከተሳሳትኩ አላውቅም፣ ግን ከነበደን ጋር ነሽዳ ሞክራቸዋል። ልክ ነኝ? ያው ድሮ ነው ቆይቷል። የሆነ የዒድ ፕሮግራም ላይ ምናምን ነሽደናል። እንደሆነ እንደማውጣት ብለን ሀሳብ ነበረን እና ቀርቷል እሱ ነገር። ሀሳብ ቀየራችሁ? እሺ ብቻ ቁርአኑ ይሻለኛል ብዬ ነው በዛው በቁርአኑ የቀጠልኩት። ግን ትንሽ 1-2 አመት ምናምን እንትን ካልኩኝ በኋላ አይ ቲንክ 6ኛ ክፍል ብላክ ሊስት ውስጥ ገባሁኝ። ግን 7ኛ ክፍል ሆኜ ደግሞ ስሜ ተለጥፎ ነበረ። በቃ ኦልሞስት የመጨረሻ ማስጠንቀቂያ ምናምን ማለት ነው። ፋዘር ምን ይላል? በጣም ነው የሚቆጣው ምናምን። ግን በቃ አይችለኝም ማለት አስቸጋሪ ልጅ ነበርኩኝ ማለት ማስቸገር በቃ ረብሻለሁ፣ ልፎርፍ እችላለሁ ምናምን። ክላስ ውስጥ አስረብሻለሁ። በጣም ነው ክላስ ውስጥ ማስረብሽ። የዜግነት ክብራን ክላስ ውስጥ አስበላለሁ። አስተማሪ ውጭ አትሉ አሁን ውጭ አትሉም ነበር? እሺ አርፍዶ ከመጣ ያልፋል። አስተማሪ መጥቶ ምናምን እንደው ዳይሬክተሩ መጥቶ ጠዋት ስላላል ነው ምናምን እንለበት። ክላስ ከአስተማሪ ገብቶ ነው ትሉ። የሀገር ፍቅር እኮ በጣም እንትን ነኝ፣ ቀልቃላ ነኝ፣ በጣም በጥባጭ ነኝ ማለት በቃ ደስ አይለኝም እንዴ ዝም ብሎ መቀመጥ። ኦኬ አክቲቭ ነኝ በጣም እንዲ አሁን ከጓደኞቼ ጋር ሲሆን ኢቭን አሁን ሲደብረኝ ወይ ሲከፋኝ ምናምን እነሱ ጋር ሄጄ እነሱ እንዳወራ በጣም ይፈልጋል። በቃ ላይክ በጣም ይሄ ጨዋታ፣ ወሬ፣ መዝናናት ይሄ በቃ እብድ መሆን ምናምን ማለት ነው። እና እንደዛ ነገሬ ስለሚያስደስታቸው እነሱ ጋር ሄዳለሁ። እነሱ ደግሞ ያስወሩኛል። በቃ ድብርቴን ምናምን በዛ ነው የምረሳው። እና በቃ በጣም ብዙ አይነት ፋውሎችን ሰራ ነበር ትምህርት ቤት ምናምን ሆኜ። አዛን 7 መሀል ላይ ምናምን ማንበብ ጀመርኩኝ። የሆነ መጽሐፍ ምናምን ማንበብ ጀመርኩኝ። ምን ማንበብ? መጽሐፍ። እሺ ልክ እንዴት ትግስቱ አንድ አመት ከምናምን እንትን ካልኩኝ በኋላ የሆነ በሆነ ነገር ያው በቃ ሲደብረኝ እኔ እነሱ ጋር ነው የምሄደው እና እኔ እንዳወራ ስለሚፈልጉ የሆነች ነገር ሲነካኩኝ በቃ አወራለሁ። ጨዋታ ፈጥራለሁ፣ አብዳለሁ ምናምን። እሱን ካስለመድካቸው ደግሞ ሌላ ማንነት ሲመጣ ወይም ዝም ስትል ደግሞ አይፈልጉትም። ከዛ ላለመራቅ ደግሞ ዝቀት አለበት። ዝም አይደለም አልችልም። ዝም ማለት እንደዚህ እንትን አልችልም። ወይ የሆነ ሐሳብ ላወራ እችላለሁ፣ ወይ የሆነ ጨዋታ ልጫወት እችላለሁ ምናምን። እንደዛ ነው የኖርኩት። እንዲህ ዝም ብሎ መቀመጥ ምናምን የሚሆነኝ ሰው አይደለሁም። እና ብዙ ምናደድ ምናምን አይነት ሰው አይደለሁም። ሃይ ስኩል ስትገባ ግን እኮ ባህሪ ይቀየራል። አው እኔ 8ኛ ክፍል ምናምን ነው መሰለኝ ባህሪ እየተቀየረ የመጣው። ከዛ ላይፍ ገባኝ መሰለኝ። በዛው ሰዓት ሰከንድ ምናምን ማለት አለብኝ ምናምን ብዬ አሰብኩኝ። እና ትዝ ይለኛል ስሜ ከመለጠፉ በፊት እንትን ነበርኩኝ። ኔክስት የኤሌመንተሪ አሚር ልሆን ሙረሻህ ነበርኩኝ። ተመረጥኩ ላገኝ ነበር ምናምን። እና በመለጠፌ በቃ አዘኑብኝ። ጠርተው ቢሮ ምን አርገኝ እንጂ የሆነ ፋውል ሰርቼ ነው። በጣም ብዙ ተደጋገመ። ክላስ ውስጥ ኳስ ጮታለሁ ምናምን፣ በጣም ፈርፋለሁ። ኮርኒስ ውስጥ ምናምን ነው የምደበቀው። ክላስ ምናምን ደበቀው። አስተማሪ እያስተማረ ኮርኒስ ውስጥ